ስትዋረድ ለምን ተዋረድኩ አትበል። እግዚአብሔር ስትከብር ብቻ አይደለም ልክ የሚሆነው፣ ስትዋረድም ልክ ነው። ስትወርቅ ለምን ትከራከራለህ ከእግዚአብሔር ጋር? ስትነሳ ብቻ አይደለም ስትወርቅም እግዚአብሔር ልክ ነው። ትንሽ ሰው ስትሆን ለምን ትንሽ ሰው ሆንኩ፣ ለምን ትንሽ ሰው አደረከኝ ብለ እግዚአብሔርን መክሰስ አትችልም። ትንሽ ያደረገው እግዚአብሔር ትልቅ ማድረግ ይችላል። እግዚአብሔር ጋር መከራከር አዋጭ አይደለም። እግዚአብሔርን የሚጠብቁ ሰዎች ይለወጣሉ እያልኩኝ ነው። አንዳንድ ሰዎች እንደዚህ ይሆናሉ። የማይመች ሁኔታ ሲገጥማቸው የጀመሩትን ዓላማ አቋርጦ ወደ ኋላ ለመመለስ ይፈልጋሉ። ይሄ የሚያሳየው በእግዚአብሔር ላይ ያለው እምነት ደካማ እንደሆነ ነው የሚያሳየው። አንድ ነገር አስበ፣ አንድ ነገር አልመ፣ ባለምከው ነገር ላይ ለመድረስ ጉዞ ጀምረህ መሃል ላይ በሚፈጠረው ነገር ፈርተና ደንግጠ ወደ ኋላ ለመመለስ ማሰብ በእግዚአብሔር ላይ ያለው እምነት እጅግ በጣም ደካማ እንደሆነ ያመለክታል።